ሃና ወይ ምን ሆነሽ ነው? አቀራርቤ እኮ ጨረስኩኝ። ትምህርት ቤት ሰዓት ወስኩኝ ረፍኩሽ። ሂዱ እንቁላል ነው የሚሰሩሽ? እኔ እንዴት ነው ቆይ እንደነበሩ እንቁላል ትበላታለሽ ብለሽኝ ስኳር ራሱ አልቋል። በእናትሽ በኋላ ስመጣ ይዤ እመጣለሁ። ተጀምሮ ይደንድ ነው ተጀምሮ መጥቷል ብሎኛል። ይደረዛ አንቺ ደግሞ ተጨማለሽ እንዴ? በቃ እንደሽ ገና ሳትጀምሪ ነው እንዴ? በቃ እንደምትይው ለማ እንደማጨርሰው ተቀያለሽ ሁሉ ያስተጫርሻታለሽ። ዛሬ እንኳን ደስ ብሎኝ እስኪ ቁጥር ይዘላ ከስንት ጊዜ በኋላ ስማው በጣም ነው የሚጣፍጠው። ግን ሽንኩርት አትጫማለቂ። ሽንኩርት ትላለች እንዴ? አንቺ አሁን እኮ ትልቅ ሴትዮ እኮ ሆነሻል። ልጅማ ሽንኩርት ትላለች እንደ ህፃን ልጅ። እሺ ራስሽ እሺ በላለብኝ። አንቺ አሁን ወደ ትምህርት ቤት የምትሄጂው እየመረጥኩ እንዳላጎርሰሽ ሽንኩርቱን እንደው እንግዲህ ስራሽ እዚህ በላል በቃ አልብላ ልተው ስነ ስርዓት ቆሽ ያረኩሽ በደንብ ተጣጣልኪ ነው ደግሞ ይሰራል። እሺ ለዛ ነው የበላሁት እንጂ ለማንበብ ተቀልሽ ጠጭሽ እንዴት በላል ሀኒዬ ብታይ ዛሬ እንዴት ደስ እንዳለኝ። እኔ ራሴ በጣም ደስ ያለኝ። ታውቂያለሽ አንቺ ከሄድሽ በኋላ በጣም ነበር ያስጠላኝ። ሁሉም ነገር አስጠልቶኝ ነበር። ቁርሴን ራሱ በስነ ስርዓት የበላሁት ዛሬ ገና ነው። አስጨነኩሽ አይደል? ዋናው አንቺ ደህና መሆንሽ ነው። አንቺ እኮ ለእኔ ሁሉ ነገር ነሽ። የእናቴ ማስታወሻ ደረኝ ነሽ። አውቃለሁ። አንቺ ለቁም ነገር ስትበቂ ማየት ነው ለእኔ ትልቁ ደስታዬ። አውቃለሁ። ደግሞ አኮራሻለሁ። አሁን እኮ አድጌልሻለሁ። አንቺም ሳትጨነቂ የራስሽን ህይወት መጀመር ትችያለሽ። ምን የራሴ ህይወት አለኝ ብለሽ ነው? የማላውቅ ነው የሚመስልሽ? ምኑ? ስለ ተስፉ ነው። ተስፉ? እህቴ አንቺ ይሄንን በምን አወቅሽ? እንደ እህቴ ከተስፉ ጋር ሆናችሁ እኮ ብዙ ጊዜ አግኝቻችሁ አውቃለሁ። ደግሞ አንቺ ብዙ ጊዜ ልትደብቂኝ ብትሞክሪ ምን ሁሉንም ነገር አውቃለሁ። እንደ ህፃን ነው የምታይ። ቢሆንም አንቺ ስለ እንደዚህ አይነት ነገር ለማሰብ በጣም ገና ነሽ። ሁሉም ነገር በጊዜው ሲሆን ነው ጥሩ። አንቺ ማሰብ ያለብሽ ስለ ትምህርትሽና ስለ ትምህርትሽ ብቻ ነው። ደግሞ ስኮላርሺፕ ውድድሩም አለ አይደለ? ስለዛ ነው በደንብ ራስሽን ማስጨነቅ ያለብሽ። ስለ እንደዚህ አይነት ነገር ጭራሽ ጭንቅላትሽ ውስጥ መክተት የለብሽ። እሺ እህቴ በላ አድርጊ። ትምህርት ቤት ረፍዷል። ዱም በቃኝ እህቴ በቃኝ። አይ እንግዲህ አትጨማለቂ። አንቺ ደግሞ በቃኝ ዱም ልጅ ስነ ስርዓት ይኖርሽ እንዴ? ጠጭሽ ሻሽ ጠጭ በደንብ። ወይኔ እህቴ በቃኝ። ሰዓቱ ከደረሱ ቻው። መልካም ትምህርት። አመሰግናለሁ።
በጣም ናፍቀሽኝ ነበር። እኔ ራሱ በጣም ናፍቀኝ ነበር። እሺ ቆይ አንዴ ነሽ ጨፍሪ። አሁን ግልጪ ተቀድሞች መቼ ነው ግን ይሳካልሽ? ትናንት እኮ ልመጣ አስቤ ነበር ግን በቃ ከአሚን ጋር ስለሆንሽ ናፍቆት የመወጣት የምችል አይመስለኝም። እና አሁንስ ወጣለህ እንዲህ በቀላሉ? ታውቂያለሽ ማታ ግን አልነጋ ነበር ያለ። እኔ ራሱ እስካገኘ በጣም ጓግቼ ነበር። አንቺማ በጣም ጨካኝ ነሽ። እንዴት እንዴ? ያን ሁሉ ቀን ቆይተሽ መተሽ እንኳን አታገኘኝም? አንተ አሚን እኮ እንዴት እንደነበረች ስላላወቅክ ነው። ደግሞ ጉድን ሰማሁልህ። የምን ጉድ? በስኮላርሺፕ ሀሳብ እንዳስመጣከኝ ነው። እኔማ መጀመሪያ እንደዛ አልነበረም ያሰብኩት። ምንም ነበር ያሰብኩት። ቀጥ ብዬ ሄድና ለፊቷ ማለት ነው ሀና እንደዚህ የሆነችው እኔና እሷ ፍቅር ጀመረን ነው ብዬ ነው። አንተ አፈር ብላሽ ልታስገድለኝ ነበረ። ግን ሀኒሹ በቃ ምን እንደተረዳሁ ታውቂያለሽ? ካላንቺ ምን ማድረግ እንደማልችል ነው የተረዳሁት። ጭራሽ ደግሞ በጣም ነበር የጨነቀኝ። ለካ ከሁሉ ነገር ጋር ነበር በቃ የተሳሰርሽው፣ ከሁሉም ነገር ጋር። ሀኒዬ አሁን ያለፈው ሁሉ አልፏል። ግን ካሁን በኋላ በምንም አይነት ሁኔታ ውስጥ ብንሆን በቃ ካጠገቤ እንድትርቂ አልፈልግም። ማለቴ ሀኒዬ እንዴት እንደናፈቅሽኝ። በጣም ናፍቀሽኝ ነበር። ብሩኬ ደህና ነህ? ደህና ነኝ። ሀኒዬ በጣም ናፍቀሽኝ ነበር። እርስ በጣም ነበር ይናፍቅሽኝ። እስኪ ልቀጥል። በሉ በቃ ሰዓቱ ሄዷል። አይታችሁታል? ትንሽ በቃ ለማንኛውም የከብት ላሱ የሚመስለው ፀጉሩን ማስነሳትም አንድ ነገር ነው። ምን? እሺ ችግር የለም። እና ለመሄድ ወሰንክ ማለት ነው? አዎ እባክህ ላገኛት እፈልጋለሁ። ከዚህ በላይ የመጣውን ነገር ሁሉ ለመጋፈጥ ዝግጁ ነኝ። ቆይ ግን እሷ ላንተ ያላትን ስሜት በደንብ ጠንቅቀህ ታውቃለህ? እንዴ በሚገባ በጣም ትወደኛለች። አይኖቿን አይቼ ስሜቶቿን እረዳለሁ። በእገርም ከንፈሮቿ ተንቀሳቅሰው ቃላት ከመውጣታቸው በፊት ምን ልትለኝ እንደፈለገች አውቃለሁ። ግን ሁሉም ነገር በጣም ፈተነ። ለዛ እኮ ነው ታዲያ እውነቱ እሱ ጋር ነው። የምን እውነት? እስከ ዛሬ በነበርኩበት እንደዚህ አይነት ስሜት እንትን ያውቃል። ስለዚህ የሆነ ያለው ነገር ትክክል እንደሆነ ነው የሚሰማኝ። ለመሄድ ቆርጠህ ከተነሳ አንድ ነገር አለ ማለት ነው። ስለዚህ ከዚህ በኋላ ነገሮችን ቆም ብለህ በጥንቃቄ ማሰብ ያለብህ ይመስለኛል። ልክ ብላለህ አይገርም? ስለተረዳኝ ደግሞ አመሰግናለሁ። ድሮም እኮ ሳልረዳ ቀርቼ እኮ አይደለም፣ ግን ደግሞ ነገሮችን በትክክለኛ መንገድ እንድታደርግ ከመፈለግ አንጻር። ለማንኛውም መሄድ አለብኝ። እንዴ አስበል እንጂ ቡና ጠጥተህ ሄዳለህ።
አይ አይሆንም፣ መሄድ አለብን። ነቅ በቃ አሁን የቤት ስራዬ ልትሆን ነው ማለት ነው። ሰላም የእሷ ቦታ እንደሆነስ እኔ ያገባኛል? ፊዮሪ ለምን ሁሉም ነገር ወደኋላ ተወስዷል? ሲጀምር ቀድሞውን ነግሬሽ ነበር እንዴ ያና ቦታ እንደሆነ? አዎ ቦታ አትበለኝ። ይሄን ቦታ ላይ እንዴት ተሰበሰበው አንዱ ላይ መርጣ ትቀመጥ። እኔ ምን አገባኝ? ለምንድን ነው የምትለማመጣት? ቀድሞም እኮ ቦታው የኔ ነበር። አሁን ለምንድን ነው የማታስነሳ? ያስነሳት ነሽ እንዴ? አንቺ ልቃቂ እንደዛ። እሺ ወይ ተረጋጊ። እኔ አናግራታለሁ አልኩሽ አይደል እንዴ? ይኸውልሽ ፊዮሪ ይሄ ያና ቦታ ነው ማለት ተወቃስ ከመጠበቅ ይሄን እንደው ተነሽ ማን የምትላት ታዲያ እሷ እናጠፋች። ቆይ ልጅ ላስረዳሽ። ሲጀመር አንቺ እንዳሰብሽው አይደለም። ያሰብኩት እንዲህ ማለት እንደውም ተው ምን መስ አንቺ ልቀቂኝ። እንደውም ተው ራሷ ጋር አፈረ ዞር በል ለኝ ها ይኸውልሽ የኔ እህት ይሄ ቦታ የኔ ነው። ትንሽ ልጅ ትቻለሽ። ሲጀምር ግን እህትሽ አይደለም እህትሽ ነሽ እዛ ፈልጊ። ሲቀጥል ደግሞ ይሄ የመንግስት ቦታ ነው እንጂ ያንቺ ቦታ ያደረገው ማን ነው? ንገሪኝ፣ ማን ነው? ምን አባሽ ታመጫለሽ? አንቺ ልቀቂኝ እዛ ትንሽ ልጅ አትነሳትነሽ አልነሳም። አትተወኝ። ዝም ያላልሽኝማ ፊዮሪ ነኝ። እሺ በቃ ልቀቂኝ። እኔ ምን እንደዚህ የምትናገረኝ? እዚህ ጋር እንደ ዶሮ ነው ገፍፌ የምሰጥሽ። ምንድን ነው ተማረች ያና ብሩክ ይሄ ወርወርስ ዛሬ ምን ነው ተማሪዎች አነሱት? አረቸር ያነፈረ ይወጣል። በጊዜ እነሱ እንደናለ አንቺ አንቺን ተረጅኛ ምን ነው የምረዳው? ልጅቷ እኮ ከመጣች ገና እኮ ሳምንት እንኳን አልሆናትም። ኧረ እባክህ
ለዚህ ነው ፊዮሪ ምናምን እየተባባላችሁ የምትጣላው። ቆይ ምንድነው የምትይኝ? እያልኩ ያለሁት መካዋጣ ቀጥልበት ነው። ደግሞ በቀር መሆኑ ነው። ሌላ ሴት ይዘህ ጠበቅከኝ? ሃና ጭራሽ በሙሉ ስሜም ጠራኸኝ? ይቹትልህ ፊዮሪ እያልኩ የምታቆላምጣት ከሷ ጋር መሆን ትችላለህ። የጊሊያድ ተመልሶ መምጣት ግን በጣም ነው የገረመኝ። ምኑ ነው የገረመኝ? እንዴ ቆርጦለት ሄደ መስሎኝ ነበር። ልጅቷን አፍቅሯታል አይደል ያልከኝ? ነክ እና ያፈቀራት እንደሆነስ ልጁ መጃጃል አለበት? መጃጃል ነው ያልከው? አዎና ሊያውም የለየለት። እዚህ ላይ ግን ለማ ምኑ ምንድነው ፊቴ ላይ ምን ያለብኝ? ጮክ ላይ አይ ፊትሽ ላይ እንኳን ምንም የለም እንዴ። ያው አንቺ ፊት ላይ የውበት ምሳሌ እኮ ነሽ። አረቱ ዛሬ ግን ደህና ነህ? አዎ ደህና ነኝ። ምን ነው ፍቅር የያዘው ሰው ምን ደህና ሆነ ያውቃል ብለሽ? ምን አልከኝ? አይ ምንም እዚህ ነው። ቡና ደግሞ እየደረሰ ነው። ሳጠጣ አትሄድ። እሺ እንግዲህ ፍቅርሽን ብዬ ቡኛ ስሰኛው እንኩ መቼውን ፍቅርሽን የምጠጣው? ምንድነው የምታጉረመርመው? አይ አላወራሁም። እዚህ ነው ጥፍት ነው ያልከው። አንተ ከጠፋ በኋላ ገበያም የለም ምን የለም። ደግሞ ካላየሁት ምን ያክል እንደሚደብረኝ እያወቅህ ምን ይስጥት ይቀርይ በጣም ኮሞች ያላንቺ ያው ቻው ማለት ተናግሬ ሳልጨርስ ገበያው ለተከፈተ ስትመጣ እስቲ ቡና እስኪ ያወራው አንተ ከሰው ጋር ገና ነው እስከን ቀዳለህ። ቶሎ ጨራርሽ እንውጣ አይደል እንዴ? የኔ ፍቅርሳ ስለምን ፍቅር ነው የምታወራው? ተመቀባጥራ ማን ነው የኔ ፍቅር? የኔ ቡናሳ ቡና የለም ማለት ለማቆ ነኝ። ምን ነው ለማ ከሚኪ ይበልጣል? ግድ የለም ልቤ ይችላል ችላለው ይሁን ቢያመኝ ጨክኖ አንቺን የሚጠላ ኧረ እኔ ሳንጀት የለኝ። ወይኔ ለማ እኔ ሚኪ ከኔ ማን ነው ሚኪ? ስሙ ሚኪያስ። እኔ እኮ መኪና የለኝም አውቃለሁ። መኪና ቤትም የለኝም አውቃለሁ። እሺ ይሁን እሱ ለማ እንዴ ማን ምንድን ምን ሆነ ነው? ምን ያልሆንኩት ነገር አለ? ምን ተፈጥሮ ነው? ብቻ ነው ያወራህ እኮ ነው። ይኸውልህ እኔ የመኪና ባይኖርኝ እንደው የበር ቁልፍ የለኝም። ኧረ አለህ። ማን ነው እንደዚህ ቤት የገዛሁት ባይኖርኝ የተከራየሁት የለኝም። ኧረ አለህ አለኝ። ቆይ ተረጋጋ። ቆይ ይኸውልህ ለማ መጀመሪያ ተረጋጋና ምን እንደተፈጠረ አስረዳኝ። ምንድን ነው? ቆይ የለም አፈረሱብህ እንዴ? ምንድን ነው? ቆይ ማን ነው? ሚኪያስ ከኔ ሚኪያስ እናስበለጠኝ። ማን ነው ሚኪያስ? ማናት ደግሞ የምታስበልጠው? ስለማን ነው የምታወራው? ተመላለስኳ ራሴ ነቀለን። አሃ ስለ አንተ ስሟን አትጥራ። በአንተ አፍ የሚጠራ አይደለም የእሷስ። እሱስ ልክ ነው። ስለ ማለት ስሟ ስለማይጠራው ልጅ ስለሷ ነው የምታወራኝ? ቆይ ምን ተፈጠረ? ምን ማለት ያልተፈጠረውን ጠይቀኝ። ሚኪ ምን አባቷ ነው? ማን ነው? ምን ሚኪያስ ነው። ኦኬ ሚኪያስ ምኗ ነው? ምኗ እሱ ከኔ በልጦ ማለት ነው። ሚኪያስ እንዴ ምን አልገባኝም። ለማ አይደለም ያኔ አሁን ከወሎ ትዝ ይላል። የኔና እሱ እኮ ይለያል። በምን ነው የሚለያየው እንዴ? እሱ እኮ የምታፈቅረው ሰው እንዳላት እያወቀ እኮ ነው ያፈቀራት። ፍቅር እውር ነው ሲባል አልሰማ። ለዛ ይሆናል። አሁን እባክህ እንደምንም አድርገን ግን የዚህ ልጅ ነገር መላ ብናደርግለት። ጊዜ እባክህ ሁሉም ነገር ይፈታዋል። አንተ ምን አስቸኮለ? እስከዛ ልጁን ባጠው። ህፃን ልጅ አይደል? አይማማ። ይልቅ እኔ ወደ ንባብ እየሄድኩ ነው። አብረኝ ትሄዳለህ ወይስ? አይ እኔ እንኳን ሂጄ ቡና ልጠጣ ይሻላል። እሺ በኋላ እንገናኛለን። እሺ እንገናኛለን።
እኔ እኮ ሌላ ምንም ነገር እኮ አይደለም የምፈልገው፣ ቦታዬ ብቻ ነው የምፈልገው። በቃ ከኔ ጋር መቀመጥ ትጀምሪያለሽ። ለምን? እሷ ማን ሆና ነው? ኧረ ሀኒቾ ልጅቷ ጸበደላላ ነገር ነች። ከሌላ ትምህርት ቤትም ወደዚህ የመጣችሁ በዚህ ምክንያት ነው። ኧረ እባክሽ እያስፈራራሽኝ ነው። ሳይሆን ለጸብ መጋበዙ ምንም መፍትሄ የለውም ብዬ ነው። እነሱ ያለችው ነገር ብቻ ይሁን እያልሽ ነው? የምር ግን ሀኒቾ ቦታውን ያበሳጭሽ ወይስ ምን? ታዲያ ሌላ በምን ልበሳጭ እችላለሁ? ምንም የምታውቂው ነገር አለ እንዴ? እኔ ምንም አላውቅም። እንዴ ፍቅር ጀምረው ነው አይደለ እንዴ? ብሩኬ እንዴ ምን ያህል እንደሚወድሽ ታውቂ የለ እንዴ? እንዴት ነው የሚጀምረው? እና ታዲያ እንደዛ ከሆነ እንዴ በምን እናደዳለሁ? ትምህርት ከተጀመረ ጀምሮ እዛ እንደምቀመጥ ታውቂያለሽ። ስለዚህ አሁን ደግሞ ከኔ ጋር መቀመጥ ትጀምሪያለሽ። ለምን? ኋላ ወንበር እንደማልወድ ደግሞ ታውቂያለሽ ወይስ የጠፍቶሽ ነው? ቀናሽ እንዴ? ቀናሽ? በማን? በሷ? አይ መቼም ፊት ለፊት በሚቀመጠው ወንበር አይደለሽ እና በሷ ነው የምቀናው? አንቺ እኮ እንደዚህ ስትሆኚ አይቼሽ ስለማላቅ ነው። ቀናሽ ወይ ቀናሽ ትለኛለች እንዴ? እቺ ቀናሽ አና ሰላም ሁለቱም ቀንታለች። በማን ነው የምትቀናው? አይ ሳሚ እንደሱ አይደለም። እንዴት ነህ? ወዴት እየሄድክ ነው? የስነ ልቦና አማካሪ አዲስ መጥቷል። ዛሬ እሱ ጋር ፕሮግራም አለ። ኦኬ ጥሩ ሰው ነው ሲባል ሰምቻለሁ። በጣም እኔ ራሱ እሱ ጋር መሄድ ከጀመርኩ ጀምሮ ብዙ ነገሮች ተሽሎኛል። እስቲ እኛም አንድ ቀን እንመጣለን። እሺ ወይ በቃ ሰዓት ይደርሷል። እሺ ሳሚዬ በልቻ። መቅናትማ ቀንታለች፣ እውነት ቀንታለች። ሀኒ እሺ ተማሪ ሳሙኤል እንዴት ነህ? ደህና ነኝ። ሰላም ነው መምህር? መምህር የሚባለው መጠሪያ ለኔ አይገባም አልኩ አይደል እንዴ ሳሚ? ይቅርታ ቶሎ መልመር ከብዶኝ እኮ ነው። እሺ ሳሚ ጥሩ ለውጥ እያየሁብህ ነው። ይሄ ደግሞ ደስ የሚያሰኝ ነገር ነው። በጣም በተለይ ባለፈው ሳምንት ራስን ማሸነፍ በሚል ርዕስ የሰጠኝ ክላስ በጣም ብዙ ለውጦች እንዳመጣ ረድቶኛል። አዎ ሳሚ ሰው ራሱ ማሸነፍ ሲጀምር ለየትኛውም ችግሩ መፍትሄ ማበጀትን እየተማረ ይሄዳል። በትክክል ሁላችንም ከራሳችን ይልቅ ወደ ሌሎች መጠቆም ስለምንወድ ነው ለጥያቄዎቻችን መልስ ማግኘት ማንችል። ብራቮ ሳሚ አሁን ጥሩ ምልከታ ላይ ነው። አንድ ነገር የምናይበት እይታ ለነገሮች መልስ እንደሚሆን አስበህበት ታውቃለህ? ማለት እንደውም ይኸውልህ ይህንን ነገር በአንድ ታሪክ ላስረዳ። አንድ ጊዜ አንድ አዛውንት ወደ ወህኒ ቤት ለታሰረው ልጃቸው ደብዳቤ ይልካሉ። ደብዳቤ የሚለው ልጄ እዚህ እኔ ጋር ብትሆንልኝ ኖሮ ይህኔ በዚህ ጊዜ ጓሮውን በደንብ ቆፈረ ለእህል መዝሪያ ታዘጋጅልኝ ነበር። ግን ልጄ አሁን አጠገቤ አንተ ስለሌለ ማንም መሬቱን እንዲቆፍርልኝ ስለማይችል እኔም አቅሜ ስለደከመ የአሁኑን ዓመት መሬቱ ጾሙን ማደሩ ነው ብለው ለልጃቸው ደብዳቤ ይልኩለታል። እሺ ከዛስ ምን ሆነ? ምን የሚፈጠር ይመስልሃል? እንጃ ከባድ ነው። ከጎናቸው ሰው ከሌለ ልጃቸውም እስር ቤት ከሆነ ምንም የሚፈጠር አይመስለኝም። ልጃቸው ደብዳቤው እንደደረሰው ያነብና ለአባትየው መልስ ይጽፍላቸዋል። አባዬ ስለተፈጠረው ነገር ሁሉ ከልብ ያዝናሉ፣ ግን ከጓሮ ብዙ መሳሪያዎች ስለደበቅኩ ማንም ሰው እንዳይ እባክህ ማንም ጓሮ እንዳይቆፍረው ብሎ ደብዳቤ ይልክላቸዋል። እንዴ ምን ለማለት ፈልጎ ነው? አባቱ የሚሉት ሌላ እሱ የሚለው ሌላ። ከዛ በንጋታው ብዙ ፖሊሶች መጡና ያዛውንቱ ጓሮ ከላይ እስከታች ሲቆፍሩ አንድ የመሳሪያ ዘር ሲያጡ ተናደው ተመልሰው ይሄዳሉ። አሃ ስለዚህ ልጁ የላከውን ደብዳቤ አባቱ ጋር ከመድረሱ በፊት ፖሊሶቹ እንደሚያነቡት ያውቅ ነበር ማለት ነው። ስለዚህ የአባቱን መሬት በፖሊሶቹ አሳረሰለት ማለት እኮ ነው። በትክክል አየህ፣ በየትኛውም ነገር ውስጥ ብትሆን አመለካከት ሰፊና ጥልቅ ከሆነ መፍትሄ አታጣም። ልክ ብለሃል። ሄሎ። አቤት። አንተ ቆይ የምታውቀው ነገር አለ እንዴ? ስለምኑ? ስለ ሀና ነዋ። ሀና ሀና? ኧረ እባክህ አታሹፍብኝ። ቆይ እኔ ስለ ሀና ምን ላቅ እችላለሁ? አላውቅም። በቃ ስልኳ እኮ አይሰራም። ምን ሆና እንደሆነ እኔ እንጃ። ነቅ ነቅ ሰውዬ ያማል እንዴ? ለማጋ እኮ ነው የደወልከው። ቆይ የእሷ ስልክ አልሰራምና እኔ
ቴሌ ኦፕሬተር አይደለሁ በምን ላቅ እችላለሁ? እኔ ያልነበርኩ ጊዜ የሆነ ነገር ሆና እንዳይሆን ፈራው። እባክህ ምንም አትሆንም። የሆነ ነገር ብትሆንማ ባለፈው ብሩክን ሳገኘው ይነግረኝ ነበር። እንጃ እባክህ ቢጨንቀኝ እኮ ነው። አሁን የት ነው ያለው? ያው እየፈለኳት ነው። ይሄ ባህር በሚያክል ሀገር ውስጥ የት ብለህ ነው የምትፈልጋት? ባይሆን እኔ ጋር ናና እስከዛ ድረስ ስልኳም ሊሰራ ይችላል። የዛኔ ትደውልላታለህ። በቃ እሺ መጣሁ። እሺ እንዴት ነው የተዘጋጃችሁ ነው አይደል? ምንድነው የተፈጠረ ችግር አለ እንዴ? ምን ነው ዝም አላችሁ? ኧረ ምንም የለም መምህር። አንቺ ሳና ምን ነው ዝም አልሽ? ኧረ ምንም ችግር የለም። ቆይ ባለፈው ጸበል ሄድሻል የተባለው ምን ሽናሙሽ ነበር? አሁን ደህና ነኝ። በሩ እንግዲህ በደንብ ተዘጋጁ። ያላችሁ ቀን ትንሽ ነው። እሺ ብሩክ አንድ ብቻ ማናገር ነገር አለ። ይችላል ምንድን ተፈጠረ ችግር አለ? ተፈጠረ ችግር ካለ እኮ በመነጋገር እንፈታዋለን። አትደብቂ ነገር ነው። ምንም የለም ማለት ችግር ነበር ተፈቷል። እርግጠኛ ነሽ? አዎ ትንሽ ራሴን ስለማን ነው ጸበል የገባሁት። ማንኛውም የሚያስፈልግሽ ነገር ካለ እኔም በግልጽ ማማከር ትችያለሽ። እሺ ያው እንጂ ቆይ እስቲ አንቺ ስለ ሁሉም ነገር እኮ መነጋገር እንችላለን። ምንም የምናወራው ነገር የለም። ቆይ ግን አንቺ እኔን ነው የምታምኚው ወይስ? ማንንም አላምንም። እንደውም ከብለህ ከዚህ በኋላ ሄደህ ከሷ ጋር መቀመጥ ትችላለህ። እሺ ምንም አያገባኝም። እንደሱም አይሆንም። አንተ እኮ ነው አስቀምጠህ ጠበቅከኝ። ይኸውልሽ አንቺ እዚህ ነገር ውስጥ ምንም አያገባሽም። እሺ አቦ ተረጋጋ። ይኸውልሽ አንቺ እኔን አታውቂኝም፣ አላቅሽም። እሺ በቃ በእናትሽ ከዚህ ነገር ውስጥ ውጪልኝ። እኔ በአንቺ ምክንያት ብዙ ተጎድቻለሁ። ድጋሚ ደግሞ መጎዳት አልችልም። እሺ ቆይ መጀመሪያውን እሱ ነኝ በመሃላችሁ መች ገባው? እሷ መሰላታ። እባክሽን እሺ በይኝ። ይህን ውለታሽን ደግሞ መቼም አረሱ። እሺ ቆይ አሁን ምን እንዲሆንልህ ነው የምፈልገው? በቃ ለጊዜው ቦታውን ብቻ አልቀቂልኝ። እናትዬ ፊዮሪ እንደዚህ ብለሽ እንኳን መማል አይገባሽ። ደግሞ ሁለታችንም የእናት ልጆች አይደል? ይኸውልህ እኔ እሺ ያልኩ ማንንም ፈርቼ አይደለም። እሺ ደግሞ ለዛች ሀና ተብዬ ንገራት ለአንተ ብዬ እንዳደረኩት። ሀና አንቺ እሺ እንግዲህ ተማሪዎች እንዴት ናችሁ? ዛሬ ምንድን ነው ተማሪዎች አንስቶብኛል። ኦኬ እሺ ይታያችኋል እነዚህ ነጥቦች? እነዚህ 9 ነጥቦች ነው የምንሰራቸው። እነዚህ 9 ነጥቦች 4 ቀጥተኛ መስመር አድርገን እጅ መንቀል አይቻልም፣ ወደኋላ መመለስም አይቻልም። ይችን እንሞክራለን። ይሄን የሰራ ተማሪ ሽልማት ይኖረዋል ማለት ነው። ሁላችሁም መሞከር ትችላላችሁ። ግን አንድ ሰው መጥቶ እዚህ ጋር ይሰራል። አንድ ፈቃደኛ ነው። ለሴቶች እድል ይሰጣለሁ። ለያሽዎች የቶቻችሁ ሞክሩ።
የሰሙና ብላችሁ እየሞከራችሁ ነው? እሺ፣ ወደዚህ እንመለስ። እንዴት ነው? በትክክል ሰርተዋለች እንዴ? መስመሮቹን ልታራቸው። 1 2 3 4 አራቱን ማገናኘታለች። በትክክል እንደዚህ አልተገጠሙም። እስኪ እናንተ ሞክሩትና እናያለን። ገርባሽ አራት መስመሮችን ነው የሚያገኘው። ግን ጋር ያልተገናኘ ነጥቦች አሉ። በትክክል አልሰራችሁ ማለት ነው። እስኪ እናንተ ሞክሩና መጨረሻ ላይ አብረን እንሰራለን። እሺ፣ እስኪ ወደዚህ ሁላችንም ዘጠኝ ነጥቦችን በአራት ቀጥተኛ መስመር ማገናኘት ነው። እጅ መንቀጥ አይቻልም፣ ወደኋላ መመለስ አይቻልም ነው ጥያቄው አይደል? ለምን ነብሮ ብላችሁ ይገባል? ለምን ከመስመር አለፈ ብላችሁ ነው? አያችሁ፣ እዚህ ጋር ነው ልዩነታችን የሚጀምረው። እኔ ነጥቦቹን አገናኟቸው ነው እንጂ ያልኩት ከመስመር አትለፉ የሚል ወጣኝ። አያችሁ፣ ልዩነት ከዚህ ይጀምራል። እናንተ ከዚህ ነጥብ አልፋችሁ ማይሰራት አላችሁ፣ በሱ መጨረሻ ታገኙታላችሁ። ደግሞ በዚህ መንገድ መቼም ታገኙታችሁ እነሱ እይታችሁን ሰፋ ማድረግ አለባችሁ። ስለዚህ ገደብ ከሆነባችሁ ነገር እስካልወጣችሁ ድረስ በህይወታችሁ ላይ ለውጥ ማምጣት አትችሉም። ስለዚህ ከዚህ ገደብ መውጣት ስትችሉ ግን እንደናንተ ውጤታማና ስኬታማ ሰው እዚህ ምድር ላይ የለም። ተረዳችሁ? እሺ፣ እንግዲህ ይህን ያህል ካወራን ይበቃናል። ለማንኛውም እኔ መምህር ሳልሆን ዮሴፍ ትዕግስቱ እባላለሁ። የስነ ልቦና የማማከር ስራ ነው የምሰራው። ማንኛውም ተማሪ በማንኛውም ሰዓት ቢሮ የመጥቶ አገልግሎት ማግኘት ይችላል። ስላዳመጣችሁኝ በጣም ነው አመሰግናለሁ። ሌላ ጊዜ ደግሞ ሰላም፣ እንዴት ነሽ? አለው እንዴት ነህ? ምነው ቢሮ እመጣለሁ ብለሽ በዛው ጠፋሽ? ያው አዲስ የሚደበደብ ሰው እስኪገኝ ነው። በነገራችን ላይ ዶክመንቴሽን አገላብጫቸው ነበርና ማመን ያቃተኝ። ማለት በኤክሶቹ ብዛት ነው የተደነቀው? ኖ አይደለም። የስዕል ታለንትሽን አይቼ ለማመን የከበደኝ። በጣም ጎበዝ ነሽ አይደል? እውነቴን ነው የምልሽ ፊዮሪ። እንደዚህ አይነት ተሰጥኦ ያለው ሰዎች በስንት ዘመን አንዴ ነው የሚገኘው። ከተጠቀምሽበት እነ ሎሬት አፈወርቅ ተክሌ ተኪቱ ልጅ መሆንሽ አይቀርም። ኧረ ላሽ ሙድ እያስቅብኝ እንዳይሆን። ኧረ አይደለም። ደግሞ አንቺ ፈቃደኛ ከሆንሽ አንዳንዴ የማውቃቸው የአርት ጋለሪ አዘጋጆች ስላሉ ስራዎችን እዛ እንድታቀርቢ ማድረግ ይቻላል። በቃ ቀጣይ አስተማሪ ይገባል መሰለኝ። እኔም ቢሮ ሰው እየጠበቀኝ ነው። ግን በማንኛውም ሰዓት መጥተሽ ማግኘት ትችያለሽ። አለ ቢሮ። ይለድ ወይ ሻምጣ በኔ ስልክ ልሞክርላት። እሺ
ተበራ ለማንኛውም ሲል በቃ አሁን መሄድ አለብኝ። እባክህ ወዴት? ትምህርት ቤቷ ነው። የት እሄዳለሁ እንዴ? ትምህርት ቤቷን ታውቀዋለህ እንዴ? እባክህ ከዚህ በፊት ነግራኛለች። እና ሄደህ እንዴት ልታገኛት? ውጭ ሆኜ ሲለቀቁ ጠብቄ ያገኛታለሁ። ነቅ ከዛ ሁሉ ተማሪ ማን እሷን እንዴት አድርገህ ልትለያት? ለማ ሌላ አማራጭ የለኝም። እሺ በቃ አብሬክ ልሂድ። የምርህን ነው? አዎ ምን ነው? አይ ምንም ደስ ይለኛል። እሺ ከመሄዳችን በፊት አንዴ ሞክረኝ። እሺ ያው እባክህ እንሂዳ። አንቺ ቅድም ባዮሎጂ መምህር ጋር ደብተር ሰጥቼው ነበር። ነገ ደግሞ የቤት ስራ ተሰጥቷል። ስለዚህ ተቀብዬው ልምጣ። አንቺ እስከዛ ከብሩኬ ጋር ቁጭ ብለሽ ጠብቂ። ኧረ እኔ ከሱ ጋር መሄድ አልፈልግም። ውጪ ጠብቅሻለሁ። እሺ በቃ መጣው። እሺ ባቡሪ ምንድነው? አንተ ተማሪ ሁላ ወጥቶ ጨርሷል። አንተ ምንድነው እዚህ ቤት ተቀመጠ? ሀናንም ስትወጣ ይቻታለሁ። ምን ሆነ? ቆይ ግን እኔ ምን አጠፋሁ? ብሩኬ ተረጋጋ። ይሄን ነገር ለሀና ካልነገርካት እሷ በምን ልታውቅ ትችላለች? መቼ እሷ ጊዜ ሰጠችኝና? መቼም ስለ ሀና ጸባይ ለአንተ መናገር ማለት ለቀባሪው ማርዳት ማለት ነው። ወይ ማስረዳት። እንዴት እንደሆነች እኮ አንተ ስላላያት እኮ ነው። አረ ብሩኬ የመቼን ያካበርከው? በኋላ ስትሄድ እኮ ቀለል አድርገህ መናገር እኮ። እኔ ግን መቼ ነው እፎ የምለው? ያ ጊሊያድ ሄደልኝ ስል እቺን ደግሞ ማን ነው አምጥቶ ይጣለብኝ? እሷማ ግቢውን አምሳ አሁን ነው ክላስ ያስቀየረችው። የፈለገ ታምሳ ሊስተካከል ያለውን ህይወቴን ግን አታምጾም። እኔ ራሱ በጣም ነው የምታናደኝ። የፈለገ ግቢውን ብታምስ ሂጂ አነጣጥፋታለሁ። እኔ ለሷ አላንስም። እሺ እንኳን አንተን አይደለም ባለፈ አንቺን ያነጣጠፈሽ ልጅ አስለቅሳ አንድ ወላጅ አስመጣችው። ኧረ እባክህ እንደውም ይቹት መጣች። በራስህ ጨርስ አባት። አንቺ በዚህ ስማ አትጥሪኝ አልኩሽ። ቆይ አንተ አይደል ተታርቀናል ብለህ ያቀፍከኝ? ኧረ እባክሽ ቅድም እንደዛ ስታቅፍኝ የተፈጠረውን አላየሽም እንዴ? ምን ተፈጠረ? ቆይ ሀናን እንዴት እየሆነች እንደሄደች አላየሁም እያልሽኝ ነው? ስሚ በቃ በእናትሽ ካሁን በኋላ እንደውም ከአጠገቤ ራቂ። በቃ አልፈልግሽም። ይሄን ማድረግ እንኳን አልችልም። ለምን ሲባል አምነህና ፈቅደህ ጓደኛዬ ነሽ ብለኸኛል ነበር እንዴ? ቃል ፈልግሽም አልኩሽ እኮ። ለምን አትይኝ? ዙፋኔ ለጓደኝነት ትልቅ ክብር አለኝ ብለኸኝ ነበር። ደግሞ ወቅ ለጓደኝነት እኔም ትልቅ ክብር አለኝ። እሺ እንዳትረሳው። ዙፋኔ አንድ የመጨረሻ ነገር ልንገርህ። እንለያያለን ብለህ ነበራ። እኔ እናንተ ግን በፍጹም መለየት አንችልም። ጓደኝነታችን ይቀጥላል።
ቆይ ለምንድን ነው ዛሬ የመጣችሁ? ከሄደችበት ስለተመለሰች ነው። እንደዚህ ጸጉሬን ፍሪዝ አድርጌ የመጣሁት ለማን ይመስልሻል? እኔ እንጃ። ለማን ነው? እኔ እንጃ። ለዙፋኔ ነው። ዙፋኔ ደግሞ ማን ነው? ብሩኬ። እንዴ ቆይ ከዚህ በፊት እንደዚህ አልነበረም እንዴ? ተቀይሯል? ጭራሽ ይሄንንም አይተሽ አታውቂም? ኧረ እኔ አይቼሽ አላውቅም። ስሚ ከዚህ በኋላ በደንብ እንድታይኝ የግራሽ ሻሻል የቀኑ የትኛውን ላብራልሽ? ኧረ አይኔ ንገሪኝ፣ ምርጫ ነው። እሺ ቆይ አንድ ጥያቄ ልጠይቅሽ። ምንድን ነው? አይ ብሩኬ ቆይ ካንቺና ከሀና ምረጥ ቢባል ማን የሚመርጥ ይመስልሻል? እና አንቺ ማንን ይመስልሻል? እኔም አንቺን ነው የሚመስለኝ። ዛሬ እንደዚህ ባቲ ኖሮ ሁለቱንም አይንሽን ነበር ማጠፋልሽ። ስሚ ለዛች ሀና ተብዬ ጓደኛሽ ደግሞ ንገሪያት እሺ፣ አርፋ ብትቀመጥ ይሻላታል። አለበለዚያ እንደ ዶሮ ነው የምገነጣጥላት። ዛሬማ በራይ ነበር። ወይኔ ሀና። ሀኒቾ ግን ብሩኬን ጠብቀሽው ትመጪ ይሻላል። ካንቺ በላይ አላውቅም፣ ግን ብሩኬ እዚህ ጋር ምንም ያጠፋ አይመስለኝም። ተይኝ አልኩሽ አይደል እንዴ? ልጅቷ እኮ ናት ወደሱ የመጣችው። ተጣልታ ሁሉ ዳይሬክተሩ ቢሮ ሄደው ነበር። እሺ ቆይ ምን አድርጊ ነው የምትይኝ? ሀኒቾ ብሩኬ በጣም ተጎድቷል። ከዛ ነው ቀደም ሲተቃቀፉ የነበረው። ብሩኬ ኧረ በጭራሽ እንደዚህ አያደርግም። እና አንቺን ውሸታማ እያልሽኝ ነው? ማለቴ ቆይ የት መቼ? ሀኒቾ ግን እርግጠኛ ነሽ? ተይኝ አልኩሽ አይደል እንዴ? አንቺን እንደውም ተይኝ ብቻ የሚሄድ ነው እንደውም ፈልገው። ሄሎ ሃኒ፣ በሰላም ነው እንዴ? ከጠዋት ጀምሮ ስደውል ነበር እኮ። ምንድን ነው የተፈጠረ ችግር አለ? አረ ምንም የተፈጠረ ነገር የለም። ክላስ ስለነበርኩኝ ስልኬን ዘግቼው ነው። እኔ ደግሞ ስንቱን አሰብኩት። ዛሬ ግን እንዴት ደወልክ? ሃኒ መጥቻለሁ። የት? አዲስ አበባ። የቀረኝ ነገር የለም ብለህ ሄዳል ነበር? ደግሞ ስትመጣ ነው እንዴት ዝምልህ? አረ ተይ ሃኒ እንደሱ አትበይ እንዴ። ምን አይነት ጊዜ እንዳሳለፍኩ እኔ ብቻ ነኝ የማውቀው። በዛ ላይ ደግሞ በጣም ናፍቀሽኛል። ላገኝሽ እፈልጋለሁ። ምን ነው ዝም አልሽ? ይኸውልህ ጊልያድ፣ አሁን ወደ ቤት እየሄድኩኝ ነው። እህቴ ትጠብቀኛለች። ሌላ ጊዜ ግን ተደዋውለን እንገናኛለን። እሺ እሺ፣ እንደዋወላለን። እሺ እሺ። አንተ ሻንቆዬ ውሻዬ፣ ወይዬ ውሻዬ፣ ለምንድን ነው ገንፎዬን ጥላችኋት የመጣችሁት? ወይማ እኔ ትምህርት ቤት የሚሰራው ስራ እኮ ነበረብኝ። እና ቢሆንስ ታዲያ ተጠባብቃችሁ አትመጡም ነበር እንዴ? አይ እሷን ደግሞ አሜን ፈልጋት ነበራ። ለዛ እኮ ነው ቶሎ የመጣችው። እኔ ሲብ ላይ ለእናንተ እዚህ መታ ተገናኝተን ተጫወተን ሳም አድርጊያት ነው የሄደችው። እውነት? ሻንቆዬ ወይ ማሚ፣ እንደው አንተ ግን ምን ሆነክ ነው ሰሞኑን እንደዚህ ጠፍት ያልከው? ያው ማሚ ክላስ ውስጥ እኮ ደግሞ አሁን እንደው ለእኔ ለእናቴ የሚሆን ጊዜ አተ ነው። እሱስ አይጠፋም። በል አሁን ሂዱና ስትመለሱ ያችን ቆንጆ ፍርፍር ይጠብቃችኋል። ማሚዬ ዛሬ እንኳን ይቀርብኝ፣ ወደ ቤት መሄድ አለብኝ። ሌላ ቀን እመጣለሁ። ዝም በል። የዘንድሮ ልጆች እንደው ክልብ ክልብ ስትሉ እንጂ አሁን ምን ኖረብህ ነው? ያው እኔ ደግሞ ካልኩኝ አልኩኝ ነው አይደለ እንዴ? ውሻዬ ምን አልሽ እንዴ? የት ሄደህ ነው? የት ነው? አሁን ሂዱና ወደ ቤት ጠብቁኝ። እኔ ደግሞ እቺን ጨራርሼም ብዬ እመጣለሁ። እሺ ባል ጨርሰው እመጣለሁ። ችግር የለም። ደግሞ መኪና እያያችሁ እሺ። ቻው በቃ። አዎ ስትላፉ መንገድ ላይ ምን ስትሉ ደግሞ መኪና እያያችሁ
ህይወዬ ቤት ገባሽ? አዎ ገብቻለሁ። እሺ በቃ ላረጋግጥ ብዬ ነው። እሺ ህይወዬ፣ እኔ ከዚህ በላይ አልችልም። ምኑን ነው የማትችይው? አንቺ እውነትሽን ነው። ይሄ ፍቅር አይደለም፣ ልክፍት ነው። ቆይ ሀኒ ምን ሆነሻል? ጊልያድ እኮ ተመልሶ መጣ። የት? እዚህ? አዎ ሁሉንም ነገር ትቼ እኮ ቆርጬ ነበር። አሁን ግን ድምፁን ስሰማ። ቆይ ሀኒ ይኸውልሽ ተረጋጊ። አሁን በቃ ሁሉንም ተረጋግተን የምንወስንበት ጊዜ ላይ ነን። እሺ ምኑን የምንወስነው? ምን እንደሚሰማኝ እራሱ እኮ አላውቅም። ሁለቱንም ሳገኛችሁ በጣም ደስ የሚል ስሜት ነው የሚሰማኝ። ሁለቱንም እኮ ነው የምወዳችሁ። ቆይ እንደኔ በምድር ላይ አንድ አይነት ስሜትና ፍቅር ሁለት ያፈቀረ ሰው